በዓለም ዙሪያ ታላቅ መነጋገሪያ የሆነው የሁለቱን ታላላቅ የኃይል ማዕከላት ፍጥጫ ያሳየ ክስተት ዛሬ ድረስ የብዙዎችን ትኩረት እንደሳበ ቀጥሏል። በአንድ በኩል በዋይት ሃውስ ተቀምጠው ዓለምን በፖለቲካና በኢኮኖሚ ጡንቻቸው የሚገዙት ፕሬዝዳንት ዶናልድ ትራምፕ፣ በሌላ በኩል ደግሞ በቫቲካን ቤተ መንግስት ሆነው የቢሊዮኖችን መንፈሳዊ ሕይወት የሚመሩት ርዕሰ ሊቃነ ጳጳስ ሊዮ 14ኛ። ይህ ፍጥጫ ተራ የቃላት ምልልስ ሳይሆን የሁለት ተቃራኒ የዓለም እይታዎችና የስልጣን ትርጉሞችን ግጭት ሆኖ ተመዝግቧል። ታሪክ የጀመረው ፕሬዝዳንት ትራምፕ በለመዱትና በማይጠበቅበት ሁኔታ በርዕሰ ሊቃነ ጳጳሱ ላይ የሰነዘሩት ጠንከር ያለ ትችት ለዓለም መገናኛ ብዙሃን ይፋ ከሆነ ቅጽበት አንስቶ ነው። ትራምፕ በሰጡት መግለጫ ርዕሰ ሊቃነ ጳጳሱ ሊዮ 14ኛ በወንጀል ላይ ደካማ አቋም ያላቸው እና ለዓለም አቀፍ የውጭ ጉዳይ ፖሊሲ የማይመጥኑ ሲሉ በግልጽ ተሳልቀውባቸዋል። ይህ ብቻ አልነበረም። ትራምፕ አክለውም ርዕሰ ሊቃነ ጳጳሱ ወደዚህ ታላቅ መንፈሳዊ መንበር እንዲመጡ የእሳቸው ተጽዕኖ ከፍተኛ ሚና እንደነበረው በመጥቀስ ያሳያቸውን እርዳታ ሊዮ 14ኛ ይህንን ቦታ ሊያገኙት እንደማይችሉ በኩራት ተናግረዋል። ይህ ንግግር በቫቲካን ቅጥር ግቢ ውስጥ ብቻ ሳይሆን በመላው ዓለም በሚገኙ የካቶሊክ ምዕመናን ላይ በፖለቲካ ተንታኞች ዘንድ ከፍተኛ ቁጣንና መደናገጥን ፈጥሮን ነበር። የዓለማችን እጅግ ተደማጭ የሆኑት መሪ እንዲህ ባለ ትዕቢት የተሞላበት ንግግር መንፈሳዊ መሪ መተቸታቸው በቤተ ክርስቲያንና በመንግስት መካከል ያለውን ረቂቅ ግንኙነት ለአደጋ የሚያጋልጥ መስሎ ታይቶ ነበር። ሆኖም ግን ዓለም የሪዮ ሊቃነ ጳጳሱን ምላሽ በጉጉት ስትጠብቅ ሊዮ 14ኛ የሰጡት ምላሽ ከመቼውም ጊዜ በላይ አስገራሚና የመንፈስ ጥንካሬ የሚያሳይ ሆኖ ተገኝቷል። ርዕሰ ሊቃነ ጳጳሲቱ ለትራምፕ አስተዳደር በሰጡት ምላሽ ምንም አይነት የፍርሃት ስሜት እንደማይሰማቸው በግልጽ አስታውቀዋል። በፊታቸው ላይ የሚታየው ሰላማዊነትና በንግግራቸው ውስጥ የሚሰማው ጽኑ እምነት ከፖለቲካ ርዕስ በላይ የሆነ ሰብአዊ ኃይል እንዳላቸው የሚያሳይ ነበር። ከማንም የሰው ልጅ ትችት ወይም ዛቻ የሚሰማኝ ፍርሃት የለም ያሉት ሊዮ 14ኛ የቤተ ክርስቲያኒቱ መሰረት በሰው ልጅ ፈቃድ ላይ ሳይሆን በመለኮታዊ ጥሪ ላይ የተመሰረተ መሆኑን በተዘዋዋሪ መንገድ ለፕሬዝዳንቱ አስረግጠዋል። ርዕሰ ሊቃነ ጳጳሲቱ ንግግራቸውን ቀጥለው በወንጌላዊ ውስጥ የሚገኘውና እጅግ ውድ የሆነው ሰላምን የሚያወርዱ ብፁዓን ናቸው የሚል መልእክታቸውን ለፖለቲካ ግብዓትና ለግል ጥቅም ሲባል አላግባብ ጥቅም ላይ መዋል እንደሌለበት በጥብቅ አሳስበዋል። ይህ ንግግራቸው በተለይም ለትራምፕ አስተዳደር ግልጽ የሆነ መልእክት ነበር። ሰላም ማለት የጦር መሳሪያን በመደለል ወይም ሌላውን ለማፍራት የሚመጣ ሳይሆን በፍርሃትና በወንድማማችነት ላይ የሚገነባውን መሆን ለማሳየት ሞክረዋል። ፕሬዝዳንት ትራምፕ ርዕሰ ሊቃነ ጳጳሲቱ በወንጀል ላይ ደካማ ናቸው ሲሉ የወቀሱት ቤተ ክርስቲያኗን ለስደተኞችና ለተገፉ ወገኖች የምታሳየውን ርኅራሄ እንደ ድክመት በመቁጠራቸው ነበር። ለትራምፕ ጥብቅ የድንበር ቁጥጥርና ጠንካራ የሕግ አስከባሪ እርምጃዎች የሀገር ደህንነት ዋስትናቸው ናቸው። ለሊዮ 14ኛ ግን እያንዳንዱ የሰው ልጅ በእግዚአብሔርም አምሳል የተፈጠረ በመሆኑ ምሕረትና ሕግ ከሕግ በላይ ቦታ ሊሰጣቸው ይገባል። ይህ የታላላቆቹ መሪዎች የሐሳብ ግጭት ዓለም ዛሬ ያለችበትና የፖለቲካን የሥነ ምግባር ቀውስ ቁልጭ አድርጎ ያሳያል። ትራምፕ በንግግራቸው ርዕሰ ሊቃነ ጳጳሲቱ ለውጭ ጉዳይ ፖሊሲ አስከፊ ናቸው በማለታቸው ቤተ ክርስቲያኗ በዓለም አቀፍ ግጭቶች ውስጥ የምትከተላቸውን የገለልተኝነት የሰላም መንገድ የሚተች ነው። ትራምፕ የሚያምኑት በኃይል ሚዛንና በኢኮኖሚ ተጽዕኖ ሲሆን ሊዮ 14ኛ ግን የሚያምኑት በውይይትና በይቅርታ ኃይል ነው። ፕሬዝዳንት የርዕሰ ሊቃነ ጳጳሱን ምርጫ ከራሳቸው ተጽዕኖ ጋር ማያያዛቸው ደግሞ የቫቲካን ረጅም ዘመናት ያስቆጠረና በመንፈሳዊ ቅዱስ መሪነት እንደሚከናወን የሚታመነውን የምርጫ ሂደት ማቃለል ተደርጎ ተወስዶባቸዋል። ይህ ንግግር ለብዙዎች የትራምፕ ግዙፍ ኢጎ እና ሁሉንም ነገር በራሳቸው ቁጥጥር ስር ለማድረግ ያላቸውን ፍላጎት የሚያሳይ ተደርጎ ተተርጉሟል። ርዕሰ ሊቃነ ጳጳሳት ሊዮ 14ን ግን ለዚህ ሁሉ ውርጅብኝ ምላሽ የሰጡት በክፍት ሳይሆን በታላቅ አስተዋይነት ነበር። በሰጡት መግለጫ ላይ እንዳዳበሩት ወንጌላዊ የፖለቲካ መሳሪያ አይደለም፣ የብፁዓን ናቸው ሰላም የሚወርዱት የሚለው የክርስቶስ ቃል ለጦርነት ቅስቀሳ ወይም ለራስ ወዳድነት ተግባር ማድረግ ሊቆም ይገባል ሲሉ ተችተዋል። ርዕሰ ሊቃነ ጳጳሳት ይህንን ሲሉ ፖለቲከኞች ሃይማኖትን ለራሳቸው አጀንዳ ማስፈጸሚያ የሚጠቀሙበት መንገድ በተጽዕኖ ኮንነዋል። ሰላም ሰሪ መሆን ማለት ዝምተኛ መሆን ወይም ለክፋት እጅ መስጠት ማለት
እንዳልሆነና ይልቁንም በዓለም ላይ የሚታየው ግዙፉና በደል በድፍረት መጋፈጥ እንደሆነ አስረድተዋል። የሊዮ 14ኛ ንግግር በውስጥ ትልቅ ትዕግስትና ጥበብ ያለመ ሲሆን ትራምፕ በቀጥታ የሰላም ባይጠቀሟቸውም መልእክቱ ግን የትራምፕ አስተሳሰብ መሰረት የሚንድ ነበር። እኛ የምናገለግለው ሰላምን ነው። ሰላም ደግሞ ከምዕራባውያን ባለስልጣናት የሚሰጥ ሳይሆን ከእግዚአብሔር የሚመነጭ ነው ማለታቸው የስልጣናቸው ምንጭ አሳውቀዋል። ይህ ክስተት በዓለም ዙሪያ ባሉ ሚዲያዎች ላይ ትልቅ ማዕበል ፈጥሯል። ብዙዎች ይህንን ግጭት የዳዊትና የጎልያድ ትግል አድርገውታል። ትራምፕ በዘመናዊ ዓለም ያለው ቁሳዊና ወታደራዊ ኃይል ሲወክሉ፣ ሊዮ 14 ደግሞ የማይታየውን ግን ንጹህ የሆነውን መንፈሳዊ ኃይል ወክለዋል። በሁለቱ መሪዎች መካከል ያለው ልዩነት ከመቼውም ጊዜ በላይ ጎልቶ ታይቷል። ትራምፕ ዓለምን የሚመለከቱት በስምምነቶችና በትርፍና ኪሳራ ስሌት ሲሆን፣ ሊዮ 14 ደግሞ ዓለምን የሚያዩት እንደ አንድ ትልቅ ቤተሰብና የእግዚአብሔር ፍጥረት ነው። የፕሬዝዳንቱ ንግግር በውስጡ የማስፈራራትና የባለቤትነት ስሜት ነበረው። እኔ ባልኖር ኖሮ አንተ እዚህ ቦታ አትደርስም ነበር የሚለው ሐሳባቸው የሰው ልጅን ስኬት ሁሉ ከራሳቸው ጋር የሚያያይዝ አባዜ ውስጣቸው እንዳለ ነው። ርዕሰ ሊቃነ ጳጳሳቱ ግን ለዚህ ምላሽ ሲሰጡ ለሰው ልጅ ክብርና ለፈጣሪ ፈቃድ ቅድሚያ በመስጠት ምድራዊ ስልጣንን አላፊ መሆኑና እውነተኛ ኃይል ያለው በእውነትና በሰላም ውስጥ መሆኑን አስመርክረዋል። ይህ የሊዮ 14 አልፈራም የሚለው አቋም ለብዙዎች ተስፋን የሰጠ ነው። በተለይም በፖለቲከኞች ጫና ዛቻ ውስጥ ለሚገኙት ድምፅ አልባ ወገኖች የሊዮ 14 ንግግር ትልቅ ትምህርት ሆኗል። ወንጌልን አላግባብ መጠቀም ማለት ሰላም የሚሰብኩ ቃላትን እየተጠቀሙ የጥላቻና የመከፋፈል ዘር መዝራት ማለት መሆኑን ሊዮ 14 በሚገባ አብራርተዋል። ፕሬዝዳንት ትራምፕ በንግግራቸው ወቅት የቤተ ክርስቲያናቷ ሚና ወደ ፖለቲካዊ ተገዥነት ዝቅ ለማድረግ ቢሞክሩም ርዕሰ ሊቃነ ጳጳሱ ግን ቤተ ክርስቲያን ከፖለቲካ ወገኝተኝነት በላይ ሆና የሰው ልጅ ሕሊና የምትመረምር የሞራል ካምፓስ መሆኗን አረጋግጠዋል። ትራምፕ ለውጭ ጉዳይ ፖሊሲ አስከፊ ናቸው ያሏቸውን ሊዮ 14 ለድሆችና ለተረሱ ድምጽ በመሆናቸው የሀብትን ሀገራት ስግብግብነት በመንቀፍ እንደሆነ ግልጽ ነው። ፕሬዝዳንት በወንጀል ላይ ደካማ ሲሉ የሰነዘሩት ወቀሳ ርዕሰ ሊቃነ ጳጳሳቱ ለታራሚዎች የሚሰጡትን ይቅርታና የሞት ቅጣትን የሚቃለል አቋማቸውን ለማጣጣል የታለመ ነበር።